በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንደምንሰነበታችሁ። ዛሬ እንግዲህ የምንማረው ሰላም ለኪን 9ኛ ላይ ያለውን ማለት ነው። ያው የዘወትር ጸሎት ከምንለው ውስጥ የሚመደብ ነው። በመቀጠል ደግሞ ጸሎተ ክስነ ማርያምን እንላለን ማለት ነው። ከላይ ያሉትን ከ1 እስከ 8 ያሉትን ከኋላ ብለናል ማለት ነው። ቪዲዮውን እየተመለከታችሁ መማር ትችላላችሁ። እንግዲህ እንዳንረሳ ተነሽ ሺ በሚለው ተወክሏል። ወዳቂ ቂ በሚለው ተወክሏል። ሰያፍ ፍ በሚለው ተወክሏል። ተጣይ በሚል ተወክሏል። ሰያፍና ተነሽ ኪሩቤልና ጸለየ በሚል ቃል ተወክለዋል። ወዳቂና ተጣይ ደግሞ አሃዱና ማርያም በሚል ቃል ተወክለዋል። እንግዲህ እነዚህ ሁለቱ ጠንካራ ድምፅ ነው የሚጠቀሙት። ባለፈው እንደነገርኳችሁ ኪሩቤል ጸለየ ይላሉ ማለት ነው። በተቃራኒው ደግሞ አሃዱና ማርያም ደግሞ ላላ ያለ ድምፅ ይጠቀማሉ። አሃዱ ማርያም ተብለው ነው የሚነበቡት ማለት ነው። በዚሁ መሰረት እናነባለን። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቆ አኪ እማአርዌ ነአዊ ተማህፀነ ብኪ በእንተሃና እምኪ ወያቄም አቡኪ ማህበረነ ዮም ድንግል ባርኪ ይላል ማለት ነው። ይቆየን።